አስብ። ምንም አይነት ገንዘብ የለም። ምንም አይነት ሱቅ ወይም የቤት እንስሳት የሉም። በየቀኑ የሚበሉት ምግብ የሚያገኙት በጫካ ውስጥ በእጃቸው በተሩት ቀስት አድነው ብቻ ቢሆንስ? ይህ ምናባዊ ታሪክ አይደለም። በምስራቅ አፍሪካ በታንዛኒያ ከሚገኘው የኢንዲያ ሐይቅ አቅራቢያ የሚኖሩ ሃድዛቤ ይባላሉ። በዘመናዊ ዓለም ውስጥ እየኖሩ ከ40 ሺህ ዓመታት በፊት የነበረውን የሰው ልጅ ጥንታዊ የአኗኗር ዘይቤ እስከ ዛሬ የጠበቁ የዓለማችን አደንና ፍራፍሬ ለቀማ ማህበረሰብ ናቸው። ዛሬ የዚህን ድንቅ ነገድ የአደንና የምግብ ስነ ስርዓት አብረን እንቃኛለን። የሃድዛቤዎች ቀን የሚጀምረው ገና በማለዳ ነው። ወንዶች ለአደን ከመውጣታቸው በፊት የቀስታቸውን ገመድና የቀስቱን ጫፍ ይመረምራሉ። የሃድዛቤዎች አዳኖች 3 አይነት ቀስቶችን ይጠቀማሉ። ለአዕዋፋት፣ ለትናንሽ እንስሳትና ለትላልቅ እንስሳት የሚሆኑ በመርዝ የተነከሩ ቀስቶች። ይህ መርዝ ከተፈጥሮ እጽዋት የሚዘጋጅ ሲሆን እንደ ዝንጀሮ፣ ሚዳቋና የጫካ ሳማ ያሉ እንስሳቶችን በደቂቃዎች ውስጥ ማደን ያስችላቸዋል። በአደን ወቅት ንግግር የለም። የሚግባቡት በፊሽካ ወይም በምልክት ብቻ ነው። ተፈጥሮን በጥልቀት ስለሚያውቁ የትኛውም እንስሳ ያረፈበትን ቦታ በዛፍ ላይ ካሉ ወፎች ድምፅ ሳይቀር ይረዳሉ። ምግብ ካደኑ በኋላ የሚከተለው ሂደት የበለጠ አስደናቂ ነው። ሃድዛቤዎች ያደኑትን ስጋም አጥበው ያዘጋጁም። በቦታው እንጨት በማሻሸት እሳት ያነዳሉ። ስጋውን በቀጥታ በከሰልና በእሳት ላይ ጠብሰው በጋራ ይመገባሉ። የውስጥ ደምና ስጋ በጣም ጠቃሚ የቫይታሚን ምንጭ ነው። ከስጋ በተጨማሪ የሃድዛቤዎች ተወዳጅ ምግብ የዱር ማር ነው። ወንዶቹ በረጅም ዛፎች ላይ በመውጣት ያለምንም የመከላከያ አልባሳት የዱር ንቦችን በማስወጣት ትኩስ ማር ይሰበስባሉ። ሴቶቹ ደግሞ የተለያዩ የዱር ፍራፍሬዎችንና ስሮችን በመቆፈር ማህበረሰቡን ይመግባሉ። የሃድዛቤዎች ነገድ ልዩ የሚያደርጋቸው ነገር ቢኖር ምግብ አከማችተው አያስቀምጡም። ማቀዝቀዣ ወይም ጎተራ የላቸውም። የዛሬም ምግብ ዛሬ አድነው ይበላሉ። ተፈጥሮ እንደምትመግባቸው ሙሉ እምነት አላቸው። በማህበረሰባቸው ውስጥ መሪ ወይም አለቃ የለም። ሁሉም ሰው እኩል ነው። የሚያድኑትን ምግብ ለሁሉም የማህበረሰብ አባላት እኩል ያካፍላሉ። በዘመናዊና በቴክኖሎጂ በተሞላው ዓለም ውስጥ የሃድዛቤ ነገድ ህይወት ተፈጥሮና ሰው እንዴት ተጣጥመው መኖር እንደሚችሉ ትልቅ ማሳያ ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረግዎን አይርሱም። ስለ ሃድዛቤ ነገድ ያላችሁን አስተያየት ደግሞ በኮሜንት ላይ ጻፉልኝ። ለተጨማሪ አነቃቂና አስተማሪ ቪዲዮዎች ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።